በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሁልባራግ ወረዳ በቅርቡ ስራ የጀመረው ካሚልና ቤተሰቦቹ የወተት ላሞች እርባታና ወተት ማቀነባበሪያ ድርጅት የመስሪያ ቦታ ተረክበው ወደ ስራ የገቡት በ20 ሚሊዮን ብር መነሻ ካፒታል ነው። ከ20 በላይ የሆሊስቲን ዝርያ ያላቸው የወተት ላሞችን ይዘው ስራ የጀመሩት ወጣት ሙደሲር ካሚልና ቤተሰቦቹ ከወተት አቅርቦት እስከ ማቀነባበር ሰፊ እቅድን ይዘዋል። የቅርብ ጊዜ እቅዳችን በቀን 500 ሊትር ለማምረት ነው። የሩቅ እቅዳችን ደግሞ እስከ 3500 ነው አቅርቦት በቀን ያደገ ስንሄድ ዋናው ዓላማው ደግሞ ማቀነባበሪያ እንደመሆኑ መጠን ያስፋፋን ወደ ማቀነባበሪያ ነው። ወጣት አብድሽኩር ከይሬ ደግሞ የመካከለኛ ደመቄ ቀበሌ ነዋሪ ነው። ወደ አረብ ሀገር ተሰዶ ብዙ እንግልትን አይቶ ወደ ሀገሩ በመመለስ በወረዳው የቀረበለትን ከ1 ሄክታር ከግማሽ የወል መሬት ላይ ያለማው የበቆሎ ማሳው ውጤት አስገኝቶለታል። በአማካኝ አሁን እኔ የማስበው ቢያንስ ግማሽ ሚሊዮን እንደዛ አገኛለሁ የሚል ተስፋ አለኝ። ቀጣይ እቅድ አሁን በዚህ ሁኔታ ይሄን አንስቼ ማለት ነው ቀጣይ መስኖን በማይሻማ ሁኔታ ሌላ ሰብል ለመስራት ነው ደስታዬ ማለት ነው። እነሱም አይዞ ይሄ ገበያ እንደገባ ሌላ ስራ እንዲገባ ነው ምክር የሰጡኛል ድጋፍም ማለት ነው። የሁልባራግ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አወል ጀማል በተያዘው የምርት ዘመን በበጋ መስኖ የታቀደው እቅድ 100% አሳክተናል ብለዋል። ለአርሶ አደሩ በቂ የምርጥ ዘርና የአፈር ማዳበሪያ በማቅረብ ከዚህ ቀደም ባልተለመደ መልኩ ውጤታማ ተግባራት ተከናውነዋል ይላሉ። በጋ መስኖ ላይ እንደ ወረዳ 1269 ሄክታር መሬት በበጋ መስኖ ለማልማት እቅድ ጥለን እንቅስቃሴ የጀመርንበት ሁኔታ ነው ያለው። ያው 100% እቅዱን አሳክተናል። ከዚህ ከበጋ መስኖ ውስጥ አንዱ በቆሎ ነው። በቆሎ በሁለት ክላስተር እስከ 70 ሄክታር የሚሆን 38 ከ38 እስከ 40 አርሶ አደር የተሳተፉበት የበቆሎ መስኖ ልማት ነው አሁን እያየን ያለ ነው። ያው ከዚህ መስኖ ልማት ጋር ተያይዞ ያው በቆሎ ከዚህ በፊት እንደ ወረዳ መስኖ ላይ አናለማም ነበር። ከዚህ በፊት ስንዴን እየሰራ ነበረ። ከሱ ጋር ተያይዞ የገጠሙን ችግሮችን መነሻ አድርገን ወደ በቆሎ ሽፍት ያደረግንበት ሁኔታ ነው ያለው። ያው ይሄንን በቆሎ ስናለማ ያው ግብዓት በተሻለ መጠን ለማቅረብ የሞከርንበት ሁኔታ አለ። በወረዳው በመካከለኛ ደመቄ ቀበሌ እየለማ ያለው የበቆሎ አዝመራ ጥምር ጥቅሞች ይዟል ይላሉ። አሁን ከ2 እና 3 ጊዜ ባለፈ በአመት 5 ጊዜ ማምረት ጀምረናል ብለዋል የግብርና ጽሕፈት ቤት ኃላፊው አቶ አወል ጀማል። እንደ ወረዳም ደግሞ በዚህ ልክ ከ3 ጊዜ ከምናመርትበት ወደ 5 ጊዜ የማሳደግ ስራዎችን ሰርተናል ማለት ነው። በዘንድሮ አመት በልግን እናለማለን፣ መኸርን እናለማለን፣ መስኖን እናለማለን፣ ቀጥሎ የጸደይ ሰብልን እናለማለን። አሁን ደግሞ ቅድመ በልግ ብለን እያለማን ያለንበት ሁኔታ ነው ያለው። ስለዚህ ምርት ማምረት ከ3 ጊዜ ወደ 5 ጊዜ እያሳደግን ያለንበት ሁኔታ ነው ያለውና በዚህ ሂደት ላይ ደግሞ በሄክታርም አሁን ባለው ሁኔታ ላይ ስፋቱን ጭምር እየጨመረ ነው ያለው። አሁን ለምሳሌ ቦሎቄ አሁን በቅድመ በልግ እያለማን ነው። 2100 ሄክታር አካባቢ ቦሎቄ አሁን አልምተናል። እነዚህ ቅድመ በልግ ናቸው። ልክ ቅድመ በልግን እናለማለን። ይሄ ማሳ ለቀጣይ ለስንዴ ሊለቅ የሚችል ነው። የሁልባራግ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የወረዳው ዋና የመንግስት ተጠሪ አቶ ሙላጎ ከይረዲን ህብረተሰቡ ከተረጅነት ለማላቀቅ የተያዙ ኢኒሼቲቮች በትጋት እየተሰራባቸው ይገኛል ብለዋል። እንደ ወረዳ 9 የሚሆኑ የዶሮ መንደሮች ተመስርተዋል። እነዚህን 9 የሚሆኑ የዶሮ መንደሮችን ውጤታማ አድርገን ይህንን የማስፋት ስራ እየተሰራ ነው ያለው። በተጨማሪ ደግሞ በንብ ሀብት ልማት ስራ ላይ ወጣቶችን በማደራጀት አርሶ አደሩ በነፍስ ወከፍ ይህንን ስራ ተግባራዊ እንዲያደርግ በማድረግ እየተሰራ ነው ያለው። በተመሳሳይ 1 ላም ለአንድ ቤተሰብ በሚል ከተማም ላይ ገጠር ላይ የወተት መንደሮችን በከተማ ደግሞ 1 ላም ለአንድ ቤተሰብ በሚል ንቅናቄ ተጀምሮ ተግባራዊ ለማድረግ እየተሞከረ ነው ያለው። በተሰሩ ስራዎች አበረታች ውጤቶችን እያየን ያለነውና አጠቃላይ ያለው ይሄን ይመስላል። የሁልባራግ ወረዳ ምክትል አስተዳዳሪና የወረዳው ፍትህ ጽሕፈት ቤት ኃላፊ አቶ አብዲ አወል በወረዳው ኢንቨስት ማድረግ ለሚፈልጉ አካላት ጥሪ አቅርበዋል። ይሄው እንደምናየው ወረዳችን ላይ ማይበቀል ነገር ምንም ማይለማ ነገር የለም ማለት ይቻላል። እዚሁ ግቢ እንኳን
ከስራ ስር ጀምሮ ከቀይ ስር፣ ከጎመን፣ ከቦይና የስራ ስር ሰብል የሚታወቀው ሌላ ጊዜ ወደ ወላይታ ወደ ሌሎች አካባቢዎች ነበሩ ሌሎች ዞኖች ላይ ይህንን ልምድ በማምጣት እዚህ ሲሞከር ደግሞ በሳይንሳዊ በሆነ መንገድ በጣም ትርፋማ የሆነ ውጤት እያመጣና ውጤታማ ስለሆነ በየትኛውም ዘርፍ በከብት ማድረቡም ሊሆን ይችላል በሌሎች ዘርፎችም እዚህ ማልማት የሚፈልግ ሰው ካለ በራችን ክፍት ነው። እንደ መንግስትም ከፍተኛ የሆነ ድጋፍ እናደርጋለን። ከመሬት አቅርቦት ጀምሮ የመንግስት ቢሮክራሲን ከማቅለል ጀምሮ የተለያዩ ድጋፎችን ከማድረግ አንጻር ከፍተኛ የሆነ ድጋፍ ለማድረግ ዝግጁ መሆናችን ገልጻለሁ።